የሉቃስ ወንጌል ምዕራፍ 2 ላይ ያለ ሐሳብ ላምብላችሁ። ክብር ለነገሥታት ንጉሥ ለኢየሱስ ብቻ ይሁን። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነገራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ ይላል። ከዘመናት በፊት በነ ነብዩ ኢሳይያስ፣ በነ ዳንኤል፣ በነ ሙሴ በብዙ እግዚአብሔር ሰዎች እግዚአብሔር ነቢያቶች የተናገረው ትንቢት አንድ ቀን ተፈጸመ። ዛሬ ማታ ያንተ ቀን ነው። ዛሬ ማታ ያንተ ቀን ነው። አረ ኢየሱስ ጌታ ነው። ለብዙ ዓመታት ሲናገር ቆየ። ሲናገር መሲህ እንደሚመጣ መሲህ ሕዝብን የሚያድን እንደሚመጣ ተነግሯል። ትንቢት የመጀመሪያ ተነገረ የት ነው? ዘፍጥረት 3:15 አሜን ነው ወይ? ሰይጣን ምንም እንኳን ጣልቃ ገብቶ ሕዝብን አዳምን ከክብር ቢያጎለው አዳም ከክብር ቢወጣም እንኳን እግዚአብሔር ግን ተስፋ ሰጠ። እግዚአብሔር ተስፋ አለው። የመውጫ መንገድ አለው ሲበሉ ለሚገጥማችሁ ለማንኛውም ጉዳይ እግዚአብሔር መንገድ አለው። የመውጫ መንገድ አለው። የማለፊያ መንገድ አለው። ኢየሱስ ሲነካርገው ኮንግራ ብሎ እስኪ ዛሬ ማታ ላለህበት ለማንኛውም ጉዳይ እግዚአብሔር መንገድ ነው፣ ማለፊያ ነው፣ መውጫ ነው፣ መፍትሄ ነው። ለብዙ ዓመት ሲናገር ከቆየ በኋላ የትንቢቱ ሁሉ መጠቅለያ መደምደሚያ ማሆኑ መጣ ኢየሱስ። አረ ኢየሱስ ጌታ። ኢየሱስ የመጣበት አመጣጥ ለብዙዎች ግራ ያጋባል። ጌታ ምስክሬ፣ ከዚህ በኋላ የአንተም አነሳስ ብዙዎችን ግራ ያጋባል። እኔ በልስባክ ከዚህ በኋላ ወንድሞቼ፣ እህቶቼ፣ እናቴ፣ አባቴ፣ ጓደኞቼ ባልጠበቁት መንገድ እነሳለሁ፣ እወጣለሁ፣ እቀባለሁ በልስባክ። ማንም ሰው ባልጠበቀው መንገድ የሚነሳ ሰው አለ። ከዚህ በኋላ አነሳስህ ብዙዎችን ያስነግጣል፣ ግራ ያጋባል። ኢየሱስ የመጣበት አመጣጥ በጣም ይለያል። አንደኛ ከማይጠበቅ ፋሚሊ፣ ከድሃ ቤተሰብ፣ ከገሊላ ለዛው በግርግም ላንተ እኮ የመጣው ጌታ አምላክ ሆኖ ሳለ፣ ጌታ ሆኖ ሳለ፣ አዳኝ ሆኖ ሳለ፣ ምድርና ሞላዋ የሱ ሆኖ ሳለ፣ ሰማይ የፈጠረ ጌታ፣ ምድር የፈጠረ ጌታ ስለ አንተ ተዋርዶ መጣ ኢየሱስ። ሲጮህና የኔ ጌታ በለስኪ የተዋረደው ስለ እኔ ነው፣ የመጣው ስለ እኔ ነው። አረ ኢየሱስ ጌታ ነው። ወንድሜ በጌታ ባትኮን ኖሮ ማን ነበር የሚፈልግህ? በጌታ ባትኮን ኖሮ ማን ነበር የሚፈልግሽ? ማን ነበር የሚቀባኝ? ጌታ ድንቅ አምላክ ነው። ሲጠራ ልዩ ነው፣ ሲቀባ ልዩ ነው፣ ሲመጥም ልዩ ነው። እሱ ሲሞትልህ ጌታ ልዩ ነው። በግርግም ጌታ ተወለደ። እንግዲህ በዚህ ጊዜ ላይ ነው የእግዚአብሔር ሰራዊቶች ሁሉ ሃሌሉያ በሰማይ ያሉ መላእክቶች በአየር ላይ መጡ። ኦ ማይ ጋድ! ኢየሱስ ተወልዶ ያለበትን ስፍራ ሁሉ በግርግም ነው አዎ የመጣው። ስጦታ ግን ያንን ስፍራ ቀየረው። አራሜን ነው ወይ? አራሜን ነው ወይ? አራሜን ነው ወይ? አራሜን ነው ወይ? ወንድሜ ዛሬም እኮ ኢየሱስ ላገኘ እኮ ነው ጠራሽ ቀየረው፣ ስም ቀየረው። አራሜን ነው ወይ? ኢየሱስ ተወልዶ ባለበት ስፍራ ላይ የመጣው ጊፍት ሁሉ ያንን ሰፈር ሁሉ በቃ አወደው ሽታው። ማታ ካባሰተከ አረ ኢየሱስ ጌታ ነው። አረ ይጨበጨባል ባካችሁ።
ኢየሱስ ወደ አንቺ ስለመጣ የአንቺም ጠረን ሁሉ ይቀየራል። አሜን ነው ወይ? ትፈልጋላችሁ? አሜን ነው ወይ? እውነት ነው የምላችሁ በሰዎች በጌታ ከሆናቸው በፊት ማንም አይፈልጋቸው። በጌታ ከሆኑ በኋላ ግን ሃሌሉያ ብዙዎች ይፈልጓቸዋል። ለብዙዎች መፍትሄ ይሆናሉ። በዚህ ጊዜ ነው መላእክቶች መጥተው ተናገሩት። ዛሬ አሉ በዳዊት ከተማ ምን መድኃኒት ክርስቶስ የሆነ ጌታ ተወልዶላችኋልና ሲጮህና ጌታ በልስባክ ተወልዶልኛል እኔን ለማዳን ወደ ክብር ለማስገባት ወደ ሕይወት ለማስገባት መድኃኒት ሆነው ክርስቶስ ኢየሱስ ተወልዶልኛል። ተቀብየዋለሁ፣ አምኜው ወስጄዋለሁ። አረ ኢየሱስ ጌታ ነው። የኢየሱስ አመጣጥ በጣም ዩኒክ ነው። በጣም የሚገርም ነው። አንደኛ በድንግል ነው ኢየሱስ የተጸነሰው። አሜን ነው ወይ? ከሰው ስርዓት ውጪ ሆነ፣ ከሰው ፕሮሰስ ውጪ ሆነ፣ ከሰው አጠባበቅ ውጪ ሆነ አመጣጥ ነው ኢየሱስ የመጣው። በየትኛውም ዘመን ከዛም በፊት ከዛም በኋላ ድንግል ጸንሳ አታውቅም። ካለ ነገሩን የሰማ ካለ የለም። መልአኩ ማርያም ጋር ሲመጣ ይሄ እንዴት ይሆንልኛል አለች። በጣም ከባድ ነው፣ ግራ ያጋባል። ለእሷም ራሷ ዕውቀት አላታ። በጣም እሷ ዕውቀት አላት። እንዴት ይሆንልኛል? እኔ ወንድ ምን አለ ማለት አላውቅም። መልአኩ እንደዚህ አላት፣ መንፈስ ቅዱስ በአንቺ ላይ ይላል አላት። ይመጣል ካንቺ አላት የሚወለደው እሱ ቅዱስ የእግዚአብሔር ልጅ ይባላል። ግን አንድ ፖይንት ይዛችሁ ሄዱ። ኢትዮጵያ ውስጥ ነው በዓል የሚከበረው፣ ገና የሚከበረው ኢትዮጵያ ውስጥ ነው። እና አብዛኛው ሰው ገና ሲባል የሚበላ ያስባል፣ ክትፎ ያስባል፣ ቁርጥ ያስባል። የሚበላ የሚጠጣ ነው ሰው የሚያስበው። ከዛ ዘመድ መጠያየቅ ምናምን ከዛ ያለፈ እንደሆነ ግን አያውቅም ህዝቡ። አሜን ነው ወይ? ለእኔ ገና በሉስኪ ከሚበላና ከሚጠጣ ያለፈ ነው። ኢየሱስ ከእኔም በሉስኪ ወደ ውርደት የገባውትን ሰው ከውርደት ወደ ክብር ለማስገባት ኢየሱስ አምላክ የሆነው ኢየሱስ ሰው ሆኖ ተወልዶልኛል። ይጨበጨባል ለጌታ ክብር።